ባለትዳርና የሁለት ሴት ልጆች እናት ነኝ። አንድ የመንግሥት መስሪያ ቤት ውስጥ ተቀጥሬ እሰራለሁ። ከዛች ክፉ ምሽት በፊት በትዳሬ፣ በልጆቼ፣ በአጠቃላይ በኑሮዬ እንደኔ ደስተኛ ሰው አልነበረም። ያንን ቀን እንደ ሁልጊዜው በሥራ ገብታዬ ነበር ያሳለፍኩት። ሆኖም አመሻሽ ላይ መጨረስ የሚኖርብኝ ሥራ ስለነበር በመደበኛ ሰዓቴ አልወጣሁም። ለባለቤቴም ትንሽ ማምሸቴ ስለማይቀር በጊዜ ልጆቹ ጋር እንዲገባ ደውዬ ነግሬው ወደ ሥራዬ ተመለስኩ። ከምሽቱ 3:40 ሥራዬን አጠናቅቄ ከቢሮዬ ወጣሁ። በዛን ሰዓት ሚኒባስ ታክሲ ማግኘት የማይታሰብ ስለነበር የኮንትራት ታክሲዎች ከተደረደሩበት ስፍራ ደረስኩ። በወቅቱ ከነበሩት ሹፌሮች ዕድሜው በ40ዎቹ አጋማሽ የሚገመት ጎልማሳ መርጬ ወደ ሰፈሬ ለማድረስ የጠየቀኝን ሂሳብ ምንም ሳልከራከር ተስማምቼ ገባሁ። ላዳዋ ግን ከፊትም ከኋላም ታርጋ አልነበራትም። ግራ ገብቶኝ ስጠይቀው አሁን ነው ትራፊኮች የፈቱብኝ አለኝ። እኔም ብዙ ሳልጨነቅ ጉዞ ጀመርን። የአዲስ አበባ የቤት ኪራይ ስላማረረን እኔና ባለቤቴ ከከተማ ትንሽ ወጣ ያለ ቦታ ቡራዩ አካባቢ መሬት ገዝተን ቤት ሰርተን ከገባን ገና ዓመት አልሆነንም ነበር። ሹፌሩ በማላውቀው ወይም ባለመድኩት መስመር ላዳዋን አዙሮ ሲነዳ ግራ ተጋብቼ የኔ ወንድም ወዴት ነው የምትወስደኝ አልኩት። አይ በዚህ በኩል አቋራጭ መንገድ አለ ይቀርበናል ብዬ ነው አለኝ። እኔም በጣም ስለመሸ ምናልባት እንዳለውም ቶሎ ያደርሰን ይሆናል ብዬ ዝም አልኩ። ጥቂት ከተጓዝን በኋላ የመብራት ብርሃን እንኳን በሌለበት ድቅድቅ ጨለማ ውስጥ በድንገት መኪናዋን አቆማት። ምን ሆንክ አልኩት ደንግጬ። እኔ እንጃ መኪናዋ ተበላሽታ ነው መሰለኝ፣ ቆይ ወርጄ ከኋላ ሊያት አለኝና ወርዶ የኋላውን ኮፈን ከፈተው። ብዙም ሳይቆይ እኔ የነበርኩበትን የኋላ በር ከፍቶ ይቅርታ ከጎንሽ የእጅ ባትሪ አለ አቀብይኝ አለኝ። ግራ ተጋብቼ ከየቱ ጋ ነው ብዬ ወደ ጎኔ ስዞር አንገቴ ስር የሽጉጥ አፈሙዝ ደቀነብኝ። አንዲት ነገር ተነፍሳለሁ እጮኻለሁ ብቲ በአንዲት ጣቴ ብቻ ምላጭ ስቤ እስከ ዘላለሙ አሰናብትሻለሁ አለኝ። ወንድሜ ገንዘብ ከፈለክ ቦርሳዬ ውስጥ ያለውን ሁሉ ውሰድ እያልኩ ተንተባተብኩ። ገንዘብሽን ሳይሆን ገላሽን ነው የምፈልገው፣ አሁን አንድ በአንድ የለበስሽውን አውልቂ አለኝ። ለመንኩት። እባክህ የሁለት ልጆች እናት ነኝ፣ እባክህ ባለትዳር ነኝ አልኩት። ግን አልተሳካልኝም። ሽጉጡን ወደ እኔ እያቀረበው በሄደ ቁጥር ነፍሴ ተጨነቀች። ልጆቼ በአእምሮዬ ውስጥ ተመላለሱ። እምባ ሳይሆን ደም እያነባው ያለኝን ነገር ሁሉ ፈጸምኩ። የተመኘውን ገላ እንደ ልቡ ተጫውቶበት ሲያበቃ ለፖሊስ እጠቁማለሁ፣ ለሰው አወራለሁ ብቲ ይጨርስሻለሁ አለኝ። ራሴን ለማረጋጋት ሞከርኩና ህመሜን ስብራቴን ዋጥ አድርጌው ምን ችግር አለው? በፊትም እኮ ሳታስገድደኝ እንዲሁ ብትጠይቀኝ እንስማማ ነበር። ሽጉጡን ስላየሁ ነው እንጂ የደነገጥኩት ምንም ችግር አልነበረው። ባይሆን ስልክ ቁጥርህን ስጠኝና ሌላ ጊዜ ተደዋውለን በሰፊው አሪፍ ጊዜ እናሳልፋለን አልኩት። ከት ብሎ ሳቀና ባንቺ ቤት አሁን ምንም የማላውቅ ፋራ አርገሽኛል አለኝ። እኔም ያለ የሌለ መሐላ እየደረደርኩ ላሳምነው ሞከርኩ። በመጨረሻም ያንቺን ስልክ ቁጥር ስጪኝና እኔ ደስ ባለኝ ቀን እደውልልሻለሁ አለኝ። ሰጠሁት። ከዛም ወደ ቤቴ አድርሶኝ ልክ ምንም እንዳልተፈጠረ እየሳኩን ደስተኛ መስዬ አመስግኜው ተለየሁት። እቤት ስደርስ ቁጭ ብሎ የሚጠብቀኝ ባለቤቴ ላይ ተጠምጥሜ እያለቀስኩ ያጋጠመኝን ሁሉ ነገርኩት። ድንጋጤ ድንዝዝ ቢያደርገውም እኔ እንድረጋጋ ብቻ አቅፎ ሲያባብለኝ ቆየና ጠዋት ለፖሊስ እናመለክታለን አለኝ። በንጋታው ወደ ሆስፒታል ሄጄ ሙሉ ምርመራ አድርጌ HIV ለመመርመር ከ3 ወር በኋላ ደግሜ እንድመጣ ነግረውኝ ወደ ፖሊስ ጣቢያ ሄድን። ካመለከትን በኋላ ወንጀለኛውን ለመያዝ ብቸኛው አማራጭ ያን ቀን ስልኬን ስለሰጠሁት እስኪደውል ብቻ መጠበቅ ነበር። ከአንድ ሳምንት በኋላ ቅዳሜ ቀን የማላውቀው ቁጥር ተደወለ። ሳነሳው እሱ ነው። ምንም እንዳልተፈጠረ እምባዬን ወደ ውስጤ እየመለስኩ በሰላም አውራሁት። ድምፁንም እየቀዳሁት ነበር። ሰሞኑን ሁኔታዎችን አመቻችቶ እንደምንገናኝ ነገረኝና ዘጋው። ይሄን ለፖሊስ አመልክቼ በቀጣይ እስኪደውል መጠባበቅ ጀመርኩ። ከ3 ቀን በኋላ በሌላ ስልክ ቁጥር ደወለ። አሁንም ሰላም ብሎኝ ዘጋው። በንጋታው በሌላ ስልክ ቁጥር ደወለ። አሁንም አናግሮኝ ዘጋ። በአራተኛው ላይ ልክ መጀመሪያ ቀን በደወለበት ስልክ ደግሞ ደወለ። ሰሞኑን እንደምንገናኝ ነገረኝ። ፖሊሶችም ድጋሜ የደወለበትን ስልክ ይዘው የታክሲ ደንበኛ በመምሰል ደወሉለትና ለሥራ እንደሚፈልጉ ነግረው ያዙት። እኔ ተጠርቼ ሄድኩኝ። ሳየው ራሱ ነው። ዘልዬ ላንቀው ስለ አጠገቤ የነበረው ፖሊስ ያዘኝ። የክስ መዝገብ ተከፍቶ ምርመራ ተደርጎበት ሰውየው ከዚህ በፊትም ብዙ የወንጀል ሪከርድ እንደነበረበት ታውቆ የ16 ዓመት እስራት ተፈረደበት። እኔ ከ3 ወር በኋላ ሐኪም ቤት ሄጄ HIV ስመረመር በደሜ ውስጥ ቫይረሱ እንዳለ ተነገረኝ። ዛሬ ፈጣሪና ውዱ ባለቤቴ ከጎኔ ባይኖሩ ኖሮ በሕይወት አልኖርም ነበር። ራሴን ለማጥፋት ስሞክር ስንቴ ከሞት አፋፍ ተርፌያለሁ። ይህ ሁሉ ከሆነ 7 ዓመት አልፎታል። እኔ ግን ዛሬም ህመምተኛ ነኝ። ልቤ ተሰብሯል። ፈሪ ነኝ። ትንሽ ነገር ያስደነግጠኛል። ራሴን አሞኝ ከተኛው በዛው ሞቼ የምቀር ይመስለኛል። ልጆቼ የኔ ዕጣ እንዳይደርሳቸው ያስጨንቀኛል። እኔም ብሎ ብዙ የተጎዳው ባለቤቴ ያሳዝነኛል።
ባለቤቴ ታመምሽ ተበላሸሽ ብሎ ያልሸሸኝ እሱ ብቻ ነው። ሴት እህቶች፣ ሴት ልጆች ከኔ ታሪክ ተማሩ፣ ተጠንቀቁ። ከታሪኩ አሪፍ ትምህርት እንዳገኘችው ተስፋ በማድረግ በቀጣይ በሌሎች ታሪኮች እንገናኛለን። ቻናሉን ሳብስክራይብ በማድረግ የቻናሉ ቤተሰብ ይሁኑ።